Earlier, another U.S. warship, the USS Gerald R. Ford, which had been deployed in the Middle East, caught የኢራን እስላማዊ አብዮት ዘበኛ ኃይል ወይም IRGC በቅርቡ የሰጠው መግለጫ መላው ዓለምን አስደንግጧል። ይህ ኃይል ተቋም በባህር ላይ የምትገኘውና የአሜሪካ የባህር ኃይል ኩራት የሆነችውን USS አብርሃም ሊንከን የተሰኘች ግዙፍ አውሮፕላን ተሸካሚ መርከብ በአራት የካይደር ክሩዝ ሚሳኤሎች ኢላማ ማድረጉን በይፋ አስታውቋል። ይህ ዜና ብቻውን ቀጠናውን ምን ያህል ለፍንዳታ የቀረበ መሆኑን የሚያሳይ ነው። USS አብርሃም ሊንከን ተራ መርከብ አይደለችም። እሷ በባህር ላይ የምትገኝ ተንሳፋፊ ከተማና የአሜሪካ ወታደራዊ የበላይነት ምልክት ናት። በመርከቧ ላይ እጅግ ዘመናዊ የሆኑት F-35 እና F-18 ሱፐር ሆርኔት የጦር ጀቶች የተሰለፉ ሲሆን እነዚህ ጀቶች በማንኛውም ቅስፈት ሰማዩን አቋርጠው ጥቃት ለመሰንዘር የተዘጋጁ ናቸው። ከዚህ ጋር ተያይዞ መርከቧን የሚያጅቧት አውዳሚ መርከቦች በመቶዎች የሚቆጠሩ የሚሳኤል ማከማቻዎች ያሏቸው ሲሆን ከነዚህ ውስጥ በጠላት ምድር ላይ ከፍተኛ ውድመት የሚያደርሱ ቶማሃክ ላንድ አታክ ክሩዝ ሚሳኤሎች ዋነኞቹ ናቸው። ይህ በእንዲህ እንዳለ የኢራን ጦር ቀደም ብሎ በሰጠው መግለጫ የባህር ዳርቻ ላይ በተጠመዱ የሚሳኤል መከላከያዎች አማካኝነት USS አብርሃም ሊንከን ኢላማ ማድረጉ ጠቅሶ ነበር። የኢራን የባህር ኃይል አዛዥ በግልጽ እንደተናገሩት የአሜሪካ የጦር መርከቦች እንቅስቃሴ በከፍተኛ ጥንቃቄ እየተከታተሉ መሆናቸውን እና መርከቧ ወደ ኢራን የጥቃት ክልል በገባች ቁጥር እንደምትመታ አስጠንቅቀዋል። ይህ ፍጥጫ ግን በአንድ ጀንበር የተከሰተ አይደለም። ከዚህ ቀደም በመካከለኛው ምስራቅ ሰማይና ባህር ላይ የታዩ ግጭቶች ለዛሬው ውጥረት መሰረት ናቸው። ለምሳሌ ያህል በUSS ጄራልድ አር ፎርድ ላይ የደረሰው የእሳት አደጋ ክስተት የሚዘነጋ አይደለም። በካሪቢያን ባህር ላይ ትንቀሳቀስ የነበረችው ይህቺ መርከብ በወቅቱ የአሜሪካ ፕሬዝዳንት በነበሩት ዶናልድ ትራምፕ ትዕዛዝ ወደ መካከለኛው ምስራቅ እንድትመራ ተደርጎ ነበር። ይሁን እንጂ መርከቧ ቀጠናውን እንደደረሰች ባልተጠበቀ ምክንያት በተነሳ እሳት በውስጡ የነበሩ መርከበኞች ለጉዳት መዳረጋቸውን፣ በርካታ የመኝታ ክፍሎች መውደማቸውን ይታወሳል። በዚህ አጋጣሚ ወደ 200 የሚጠጉ መርከቦች በጭስ ታፍነው ምክንያት ሕክምና ማግኘታቸውን የሁኔታው አስከፊነት ያሳያል። የአሜሪካ ወታደራዊ እርምጃ ግን በዚህ ብቻ አላበቃም። ቀደም ሲል በኢራን ውስጥ ግንባታ ላይ ሳይጠናቀቅ የነበረ አንድ ግዙፍ ድልድይ በአሜሪካ የአየር ድብደባ መውደሙ ይታወሳል። ይህ ድልድይ ሲፈርስ በርካታ ሰብአዊ ጉዳቶች የደረሱ ሲሆን ድርጊቱ በሁለቱ ሀገራት መካከል ያለውን ጥላቻ ይበልጥ እንዲባባስ አድርጎታል። ዶናልድ ትራምፕ በወቅቱ በሰጡት መግለጫ አሜሪካ በኢራን ላይ የነበራት ስትራቴጂካዊ ግብ ወደ መጠናቀቁ መቃረቡን በኩራት ተናግረው ነበር። እንደ እርሳቸው ገለጻ ከሆነ የኢራን የኒውክሌር ጣቢያዎች እንዲወድሙ፣ የሀገሪቱ የባህር ኃይል፣ የአየር ኃይልና የሚሳኤል ፕሮግራሞች እንዲፈርሱ የተያዘውን እቅድ ስኬታማ ሆኗል። ትራምፕ በንግግራቸው ውስጥ አጽንኦት የሰጡት ትልቁ ጉዳይ ኢራን የኒውክሌር መሳሪያ ባለቤት ለመሆን የምታደርገው ጥራት እና የረዥም ርቀት ባላስቲክ ሚሳኤሎች ግንባታዋ በአሜሪካ ብርቱ ክንድ መክሸፉን ነው። የአሜሪካ ወታደራዊ እርምጃ የኢራን የመከላከያ አቅም ስልታዊ በሆነ መንገድ ማዳከሙን የገለጹት ትራምፕ የኢራን አየር ኃይልና የባህር ኃይል አሁን ላይ የመነሳት አቅም እንደሌላቸውና ሚሳኤሎቻቸውም ተሟጠው ማለቃቸውን ተናግረዋል። ይህ ሁኔታ ለዓመታት በአካባቢው የነበረውን የኃይል ሚዛን የለወጠ ክስተት ነው። በሌላ በኩል ደግሞ በኢራን ውስጥ የአገዛዝ ለውጥ መከሰቱንና የቆይቱን ጠንካራ አቋሞች የነበራቸውን መሪዎች በሞት በመለያየታቸው አሁን ላይ አክራሪነታቸው የቀነሰ አዳዲስ መሪዎች ወደ ስልጣን መምጣታቸውንና ትራምፕ ጠቁመዋል። ይህ አዲስ አመራር ከአሜሪካ ጋር ወደ ድርድር ካልመጣ ግን አስከፊ ጣፈንታ እንደሚጠብቀው ማስጠንቀቂያ ሰጥተዋል። ትራምፕ በግልጽ እንደተናገሩ ከሆነ ኢራን ከአሜሪካ ጋር ስምምነት ላይ የማትደርስ ከሆነ ቀጣዩ ኢላማ የሀገሪቱ የኤሌክትሪክ ኃይል ማመንጫዎችና የነዳጅ ማውጫዎች ቦታዎች ይሆናሉ። ኢራን አሁን ላይ ምንም አይነት የራዳር መከላከያም ሆነ የጸረ አውሮፕላን መሳሪያ እንደሌላት እና ያሏት ሁሉ መደምሰሳቸውን የገለጹት ትራምፕ ማንኛውም የኢራን እንቅስቃሴ በአሜሪካ የሚሳኤል ድብደባ ወዲያውኑ ምላሽ እንደሚያገኝ አስጠንቅቀዋል። የኢራን የኒውክሌር ጣቢያዎች መውደማቸውን አስመልክቶ ሲናገሩም የጥቃቱ ጥንካሬ ከፍተኛ በሆኑ ወደ እነዚህ ቦታዎች ለመድረስና የተፈጠረውን ውድመት ለመመልከት እንኳን ለወራት የሚፈጅ ጊዜ ሊወስድ እንደሚችል ገልጸዋል። ይህ ሁሉ ሁኔታ የሚያሳየው ዓለም አቀፋዊ የጂኦፖለቲካዊ
ወታደራዊ መድረክ ምን ያህል እየተቀያየረ መሆኑን ነው። በተለይም የታይምስ ኦፍ ኢንዲያን ቪዲዮ እንደሚጠቁሙት የዓለም ንግድ እና የኢኮኖሚ ትስስር ከነዚህ ወታደራዊ ፍጥጫዎች ጋር በቀጥታ የተገናኙ ናቸው። ዓለም አቀፋዊ የኃይል አሰላለፍ እየተለወጡ ባሉበት በዚህ ወቅት ሀገራት የየራሳቸው ጥቅም ለማስከበር የሚያደርጉት ትንቅንቅ ለዓለም ሰላም ትልቅ ስጋት እየሆነ መጥቷል። የኢራንና የአሜሪካ ፍጥጫ ተራ የሁለት ሀገር ግጭት ሳይሆን የመላው ዓለምን የነዳጅ ገበያ፣ የባህር መስመሮች ደህንነትና የፖለቲካ መረጋጋት የሚነካ ታላቅ ክስተት ነው። ታሪኩን ጠለቅ ብለን ስንመለከት ዩኤስኤስ አብርሃም ሊንከን ላይ የተቃጣው ዛቻ የኢራን አጸፋ እርምጃ አካል እንደሆነ መረዳት ይቻላል። ኢራን በበኩሏ በክልሏ ውስጥ ያላትን ተሰሚነት ለማሳየትና አሁንም ቢሆን አልተሸነፍኩም የሚለውን መልእክት ለዓለም ለማስተላለፍ እየሞከረች ነው። ይሁን እንጂ የአሜሪካ ወታደራዊ የበላይነት እና የቴክኖሎጂ ጥብቅና በኢራን ላይ የፈጠረው ጫና ቀላል አይደለም። ትራምፕ እንደሚሉት ከሆነ የኢራን የጦር መሳሪያ መጋዘኖች ባዶ ናቸው። አየር ላይ የሚበሩ ጀቶች ሆነ ባህር ላይ የሚቀዝፉ መርከቦች ታሪክ ሆነዋል። ይህ ንግግር ምናልባትም በኢራን ላይ የሚደረገውን ስነልቦናዊ ጦርነት አካል ሊሆን ይችላል። ምክንያቱም ኢራን አሁንም ቢሆን በክልሉ ባሏት ተላላኪ ኃይሎች አማካኝነት ጥቃቶችን የመሰንዘር አቅም ላይ እንዳላት በተደጋጋሚ አሳይታለች። በሌላ በኩል ደግሞ የኢራን የኒውክሌር ፕሮግራም መደምሰስ ለአሜሪካና ለወዳጆቿ ትልቅ ድል ተደርጎ ይወሰዳል። ለዓመታት እስራኤልና ሌሎች የምዕራባውያን ሀገራት ኢራንን የኒውክሌር ቦምብ ባለቤት እንዳትሆን ሲታገሉ ቆይተዋል። ትራምፕ ይህንን ግብ ማሳካታቸውን መናገራቸው በክልሉ አዲስ የፖለቲካ ምዕራፍ መከፈቱን ያበስራል። ነገር ግን የኢራን መሪዎች ይህንን ውድመት ተቀብለው ዝም ይላሉ ወይስ በድብቅ አቅማቸውን መልሰው ለመገንባት ጥረት ያደርጋሉ የሚለው ጥያቄ የብዙዎች ስጋት ነው። የኤሌክትሪክ ኃይል ማመንጮችና የነዳጅ ተቋማትን የመምታት ዛቻ ደግሞ የኢራን ኢኮኖሚ ሙሉ በሙሉ ወደ መፍረስ ሊያመራ የሚችል ደረጃ እየደረሰ መሆኑን ያሳያል። ኢራን አብዛኛውን ገቢዋን በነዳጅ ላይ የተመሰረተ በመሆኑ እነዚህ ተቋማት ከተመቱ ሀገሪቱ ወደ ከፍተኛ ማህበራዊና ኢኮኖሚ ቀውስ ውስጥ መግባቷ የማይቀር ነው። በአሁኑ ወቅት ያለው ዓለም አቀፋዊ ሁኔታ እጅግ ውስብስብ ነው። በአንድ በኩል ሀያላን አሜሪካ ወታደራዊ ጡንቻዋን እያሳየች ባለችበት ወቅት፣ በሌላ በኩል ደግሞ ኢራን በክሩዝ ሚሳኤሎች አማካኝነት የአሜሪካን ኩራት የሆነን መርከቧን ኢላማ ማድረጓ ትቀጥላለች። ይህ ውድመትና ጦርነት የአይጥና የድመት ያክል ጨዋታ ወደ ቀጥተኛ ጦርነት ከተቀየረ ግን የሰው ልጅ ሊገምተው የማይችለው ውድመት ሊያስከትል ይችላል። የዩኤስኤስ አብርሃም ሊንከን መርከብ በአሁኑ ወቅት በከፍተኛ ጥበቃ ስር ትገኛለች። በመርከቧ ላይ ያሏት ኤፍ-35 ጀቶች የአየር ላይ የበላይነቷን ለማረጋገጥ ዝግጁ ሲሆኑ፣ የባህር ዳርቻዋን የሚሳኤል መከላከያ ደግሞ ማንኛውም ከኢራን የሚመጣውን ጥቃት ለመከላከል በንቃት እየጠበቁ ነው። ጦርነቱ በሜዳ ላይ ብቻ ሳይሆን በዲፕሎማሲ መስክም ቀጥሏል። የአሜሪካ የጥፋት እርምጃዎች በኢራን ላይ ያስከተሉትን ጉዳት ምን ያህል ጥልቅ እንደሆነ የሚታወቅበት ጊዜ ሲያልፍ ብቻ ነው። የድልድዮች መፍረስ፣ የራዳር ጣቢያዎች መደምሰስና የኒውክሌር ጣቢያዎች መመታት ኢራንን ለብዙ 10 ዓመታት ወደኋላ ሊጎትታት የሚችሉ ክስተቶች ናቸው። ለማጠቃለል ያህል በመካከለኛው ምስራቅ እየታየ ያለው ይህ ድራማ ገና ፍጻሜ አላገኘም። የዩኤስኤስ አብርሃም ሊንከን ጉዞ፣ የካይዳር ሚሳኤሎች ዛቻ፣ የትራምፕ ጠንካራ ማስጠንቀቂያዎች እና የኢራን ህልውና ትግል ተሳስረው የቀጠሉ የታሪክ ክሮች ናቸው።